የፀጉር ኮፍያ የሴት ልጅ አብረን እንስራ። እነዚህ እቃዎች የሚያስፈልጉን እቃዎች ናቸው። መቀስ፣ ጨርቅ፣ ሜትር እና ግሉገን እና መርፌና ክር ነው የምጠቀመው። ይሄ ነው የምጠቀመው ጨርቁ የሚለጠጥ ነው። ትንሽ ወፈር ያለ ነው። እዚህ ጋር ስፋቱ የጨርቁ 41 ሴንቲሜትር ነው። ቁመቱም 41 ሴንቲሜትር ነው የምጠቀመው። ልክ እንደዚህ ለሁለት ታጠፍኩት። ከዛ አሁንም አጠፍኩ፣ ለአራት አጠፍኩት ማለት ነው። ልክ እዚህ ጋር እንደምታዩት ነው ያጠፍኩት። ቀጣይ በልጄ ጭንቅላት ዙሪያ ልክ ነው የምሰራው። እኔ እዚህ ጋር 21.5 ሴንቲሜትር ነው የለካሁት። ዙሪያውን ነው ለክቼ ማሰምረው ለመቁረጥ እንዲያመቸኝ ማለት ነው። ይሄ ያው የህፃን ልጅ ልኬት ነው፣ ቢያንስ የ4 ወር ልጅ ማለት ነው። ያው ከመጀመሪያ ከተወለዱ ጀምሮ የሚሆን ሳይዝ ነው ይሄ ሳይዝ። 21.5 ነው እየለኩ ያለሁት። ልክ እንደዚህ ነው ለክቼ ዙሪያውን አሰምራለሁ። ያው ክብ ነው እንደምታዩት። እዚህ ጋር አስምሬ ጨረስኩኝ፣ ቆርጣለሁ ማለት ነው። ከቆረጥኩት በኋላ ያው ይሄን ነው የሚመስለው። ልክ እንደዚሁ እንደታጠፈው ክር ይሄን ነው የምጠቀመው፣ የጂንስ ክር ቦታ እንደዚህ ለቀቅ አድርገን በግምት ነው እዚህ ጋር የለቀኩት። እቺን ቦታ እንሰፋለን ማለት ነው። ልክ እዚህ ጋር እንደምታዩት ክር የጂንስ ክር የመረጥኩት ወፈር ያለ ነው፣ ጠንከር ያለ ነው። በደንብ አድርጌ አንድ ላይ ሰብሰብ አድርጌ ሳስራቸው እንትን እንዳይበጠስ ነው። ኖርማሉ ቀጭኑ ክር ከሆነ ይበጠሳል፣ ሞክሬ ስላየሁት ነው። ጠንከር ያለ ክር እንዲህ አይነት ክር ብትጠቀሙ ይመረጣል። እዚህ ጋር ሰፋው። ከዛ ያቺ ያስቀረዋትን ልክ እንደዚህ እሰፋዋለሁ። ያው ሳስረው ክብ እንዲሆንልኝ ነው። እዚህ ጋር እቺን ያስቀረዋት አንድ ላይ ሰፍቼ እስር ሳደርጋቸው ክብ ይሆናል እና እዚህ ጋር እንትን መጨረሻው ጋር ሁለቱ ሲገናኙ ቅርጹ ጋም እንትን ያሳምረዋል። ያው አጨራረሱ እንዲያሳምርልኝ ነው። ይሄው እዚህ ጋር በደንብ አድርጌ ነው ያሰርኩት። በደንብ አድርጌ እንዲያንስልኝ ስብስብ አድርጌ ነው። ይሄ ሽንሽኑ አነስ እንድትል ክብ እንድትሆን በደንብ አድርጌ ነው ያሰርኩት። አስሬ ከዛ በመርፌ አንዴም ቋጠር አድርጌ እቆርጣለሁ ማለት ነው ክሩን። እዚህ ጋር ጨረስኩኝ። ይሄን ይመስላል ማለት ነው። ልክ ከሰፋሁት በኋላ ልክ ይሄን ይመስላል ኮፍያው።
ቀጣይ ይሄ ነው። እቺ ቁራጭ ጨርቅ ጌጥ የምንሰራባት ናት። ከረባት ጌጥ አንዷ ትንሿ 4 ስፋቷ 4 እና 13 ነው ቁመቷ። ይሄኛው ደግሞ ስፋቱ 15 ቁመቱ 24 ነው። ልክ እንደዚህ እዚህ ጋር እንደምታዩት ነው ማጣጥፈው። አጣጥፌ ከረባት ነው የምሰራበት ማለት ነው። ይሄኛው እዚህ ጋር ይሄው መሀሏ ላይ ነው እኩል አይቼ ማለት ነው። በአይን መሀሏ ላይ ነው የምሰፋው። ያው ስፌቱ ለሽንሽን ነው። እንዲህ ልክ እንደምታየው ነው የሰፋሁት። እዚህ ጋር የጣጠፍኩትንም በደንብ እያየው እያያዝኩኝ እሰፋዋለሁ ማለት ነው። ሰፍቼ ልክ ሰፋው ይሄን ነው የሚመስለው። እቺ ትርፎን ቁርጣት አለው ያጠፍኩት ማለት ነው። ትርፍ ትንሽ ስለነበራት ቆረጥኩኝ። ከዛ እቺን እንዲህ እስባለሁ ማለት ነው። የሰፋሁትን ስቤ መልሼ አሽከረክረዋለሁ። ክሩን ጥብቅ አርቆ እንዲይዝልኝ ማለት ነው። መሀሉን ቅርጹን አሽከረክረዋለሁ በደንብ አድርጌ ነው እንዳይለቅብኝ። ልክ ይሄን ይመስላል ከረባቱ። ከዛ እቺን ከረባቷን መሀል ላይ ለመሸፈን ነው ክሩን ማለት ነው የሰፋሁትን። ልክ እንደዚህ ነው ማጥፋው። ልክ እንዳያችሁት ጥፍ አደርግና ሙሉን አልጠቀምም፣ የሚበቃኝን ያህል እንዲያለብሰዋለሁ ማለት ነው። እዚህ ጋር እንደምታዩት ትርፉን ቆርጬ ያወጣለሁ። እሰፋለሁ ማለት ነው። ቆርጬ በልኩ ካወጣው በኋላ እሰፋለሁ። እዚህ ጋር ሰፍቼ ጨረስኩ። ትርፍ ያለውንም ቆርጫለሁ። ልክ ይሄን ይመስላል። ሰፍቼ ስጨርስ ከረባቱ አስተካክላለሁ። መስተካከል ያለበትን እቺን ትመስላለች። ቆንጅዬ ነው የሆነችልኝ። ከዛ ግሉገኑን እሰካለሁ። እዚህ ጋር እችኛዋን ከእቺን ከተረፈ ጨርቅ ቀደም ከሷኖችን እንደ ክብ ነገር የቆረጥኩት እዚህ ጋር ለመሸፈን ለመጠቀም ማለት ነው። ለካውኝ ሙሉ ስለሚበዛ ግማሿን ቆርጬ አወጣው። እቺን በግሉገን አጣብቃለሁ። ቅድም የሰፋሁትን እዚህ ጋር የምታዩትን ልክ እዚህ ጋር እንዲህ እንደምታዩት ነው። ግሉገኑን ቀብቼ ትንሽ ትንሽ የቀባው አጣብቃለሁ ማለት ነው። በደንብ አጣብቃለሁ። በደንብ አድርጌ እዚህ ጋር እንደምታዩት እቺን ደግሞ ጨርቋን እዚህ ጋር ነው መሸፈን የፈለኩት። የሆነ ጥራት ያለው ስራ እንዲሆን ማለት ነው።
እዚህ ጋር እቺን እንዲህ ይሸፍናሉ ማለት ነው። ያው ስንሸፍን በግምት እያየው ነው እኔ የሸፈንኩት። የሚበቃውን እያየው ትርፉን እየቆረጥኩ ነው። ግሉገኑንም በጥንቃቄ ነው እንትን ብጥብጥ እንዳይል እያየው ቀስ እያልኩ ነው የቀባሁት። ልክ እንደዚህ ዙሪያውን እዚህ ጋር በደንብ ትንሽ መድረቅ አለበት ይሄኛው በደንብ። ከዛ ይሄኛው ከረባቱን ይሄው እዚህ ጋር ነው የምንገጥመው። ይሄው ከረባቱንም ጎንና ጎኑ ጋር ነው እዚህ ጋር እንደምታዩት እዚህ ጋር ነው የምቀባው ግሉገኑ። ከዛ ልጥፍ አድርገዋለሁ ማለት ነው እዚህኛው ላይ። ይሄው እዚህ ጋር እንደምታዩት እዚህ ጋር ግን መሀል ላይ ነው አይታችሁ መለጠፍ ያለባችሁ። ለምን ሙሉ ለሙሉ ከረባቱ አይሸፍንም። ልክ ጎንና ጎን ውስጥ ካጣበቃችሁ በኋላ እቺ ትርፍ የምትታየውን እዚህ ጋር እንደምታዩት ትንሽ ግሉገን በውስጥ መሀሉን ለዛ ነው ክፍት የተውኩት እኔ። ግሉገኑን እንደዚህ ውስጥ ታደርጉና እቺ የቀረችዋን የምትታየውን ፓርት እንደዚህ ግጥም አድርጋችሁ ታያይዛላችሁ በሁለቱም በዳርና ዳር ማለት ነው። እዚህ ጋም እንደምታዩት ከላይ ያለውን አገናኙኝ። እዚህ ጋም የሆነች ትርፍ አለች የምትታይ፣ ሙሉ ለሙሉ አይሸፍንም። ለዛ ከስሩ እንዲህ እንከታለን፣ ከዛ ይሸፈናል። በጣም ነው የሚያምረው። ልክ ይሄን ይመስላል ኮፍያው። ለሴት ልጄ ነው የሰራሁት። እዚህ ጋር ላይቱ በደንብ ስላላሳያችሁን እንጂ በጣም ያምራል። እዚህ ጋር ልጄን ፎቶ አንስቻት አሳያችኋለሁ። እና ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቻው።